እንዴት ናችሁ እናንተው? ነፍሷን ይማረውና ቀነኒ ደሟ የአቤል ደም ሆኖ ሊቀር ነው። እንደው ምን አይነት ሚስጥር ይሆን ይዛ የሄደችው? ለጓደኞቿ ለቤተሰቦቿ ሳትተነፍስ ይዛ የሄደችው ምን አይነት ሚስጥር ይሆን? እንደምትመለከቱት ዛሬ ከ2 ሰዓት በፊት በራሷ የፌስቡክ የቲክቶክ ገጽ ላይ እንደዚህ ፊቷ አባብጦ ተለቋል። ማን እንደለቀቀው አይታወቅም። አካውንቱ የራሷ አካውንት ነው። ብዙ ሰዎች እሷ አይደለችም ታናሽ እህቷ ናት ይላሉ። ግማሹ ሌላ ሰው ነው ይላል። ፊቷ ስላባበጠ ያቺ አበባ የመሰለች ልጅ አይደለችም። አይኗ ተደብድቦ ተዋጅሮ እንደምትመለከቱት ፊቷ በላልዟልና ሰው አላወቃትም። ታናሽ እህቷ ናት ይላሉ ኮመንት ላይ። አይደለም ራሷ ቀነኒ ናት። ተመልከቱ፣ ቪዲዮ ላይ ያሳያችኋለሁ። ራሷ ቀነኒ ናት። መስቀሏን መመልከት እንችላለን። ክሩ የታሰረበትን መመልከት እንችላለን። ራሷ ቀነኒ ናት፣ ሌላ ሰው አይደለም። ማን ነው እንደዚህ የሚጫወተው? ማን ነው የቤተሰቦቿን ሀዘን የሚያበረታው? ምክንያቱም አስቡት፣ ይሄንን ሁሉ ሚስጥር አፍና ይዛ ወርዳለች። ቤተሰቦቿ አሁን ይሄን ሲያዩ ምን ያህል ቅስማቸው ይሰበራል። ልጃቸው ተንፍሳ አልነገረቻቸውም ይሄ ሁሉ በደል እንደሚደርስባት። ማን ነው ይሄን በደል ያደረሰባት? ግን እንደዚህ እስከምትሆን ለምን ጠበቀች? በእውነት ነው ያዘንኩኝ። ለአባቷ ለእናቷ አዘንኩኝ። ነፍሷን በገነት ያኑረው። ትናንትና የባለቤቷ የአንዱ ዓለም ዘፈን እንትን ነበረ አሸንፎ ነበር እና እሱ አልቀረበም። አሸንፏል አልበሙ፣ እሱ አልቀረበም። በተወካይ ቀርቦ መታሰቢያነቱ ለባለቤቴ ለቀነኒ ብሏል። ከዛሬ ስንት ዓመት በፊት ተስፋ ቁርጬ ሙዚቃ ላቁም ስል እሷ ናት አበረታታ ለዚህ ያበቃችኛል። ምን ዋጋ አለው? እሷ የለችም። እውነት አድርጎት ይሆን? ማን ነበር እንደዚህ ሲደበድባት የነበረው? በእርግጥ ሕግ ነፃ ለቆታል። እውነትም ራሷን አጥፍታ ሊሆን ይችላል። ግን ምክንያቷ ምን ነበረ? እንደዚህ የሚያሰቃያት ፊቷን እንደዚህ እየደበደበ የሚያሰቃያት ማን ነበረ? ለምንድን ነው እሷ ትታ ያልወጣችው? ከሰፈር ባትወጣ እንዴት ከሀገር መውጣት አቃታት? እንደዚህ እየተደበደበች እንዴት ይህ ሁሉ በደሏ ከሚዲያ ተደበቀ? ለምን ከሞተች በኋላ ሚስጥር ወጣ? እኔ ስገምት ፕራይቬት ያደረገችው ፎቶዎቿ እየተለቀቁ ይመስለኛል አስቀምጠው። እሷ ካስታወሳችሁ ባለፈውም ተለቋል። የአሁኑ ግን ባስ ያለ ነው። ፊቷ በልዝልዝልዝ ብሏል። በነገራችን ላይ ቀነኒ ለሁሉም ሰው ማስተማሪያ ናት። የሰው ልጅ ካልተስማማ መለያየት ይችላል። እስከ ሞት የሚያበቃ ነገር የለም። እንግዲህ አንጀቴን በላችሁ። የእውነት ታሳዝናለች። ለብዙ ሰዎች ማስተማሪያ ናት። ሰው ካልተስማማ አይደለም ከፍቅረኛ አይደለም ከባል ከልጁ አባት ጋር መለያየት ይችላል። በቃ መገዳደል ግዴታ አይደለም። ራስሽን ማጥፋት አይጠበቅብሽም። እሱ አንቺን እስከሚገልሽ መጠበቅ የለብሽም። خلاص አልተዋለዳችሁ መለያየት። ነፍሷን በገነት ያኑረው። ግን ምን አይነት ሚስጥር የደበቀችው በሆዷ ይዛ ሄደችው? ደሟ እንዴት የአቤል ደም ሆኖ ይቀራል? ከዚህ በኋላ ምን ይለቀቅ ይሆን? እንጠብቃለን እንግዲህ። ነፍሷን በገነት ያኑረው።